ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዶክተር ዝናሽ ብዙ እባላለሁ። ይህ ደግሞ ኢትዮ ቢዝነስ አካዳሚ ነው። ዛሬ ይዤላችሁ የመጣሁት ኦብጀክቲቭ ኦፍ ቢዝነስ ሪሰርች ኮታሪን መሰረት አድርጌ ኮታሪ ብዙዎቻችን የምናውቀው ቢዝነስ ሪሰርች ሜትድ መጽሐፍ ነው። እሱን ዋቢ አድርጌ ቢዝነስ ሪሰርች ኦብጀክቲቭን ኤክስፕሌን አደርግላችኋለሁ። የሪሰርች ኦብጀክቲቭ በአጠቃላይ ተመሳሳይ ነው የሚሆነው፣ ግን ቢዝነስ ሪሰርች ኦብጀክቲቭ ያልኩበት ምክንያት ቢዝነስ ሪሌትድ የሆኑ ኤግዛምፕሎች ላይ ፎከስ ስለማደርግ ነው። ሪሰርች ምንድን ነው ስንል ፍሮም ደ ቢጊኒንግ ሲስተማቲክ ኤንድ ሳይንቲፊክ ፕሮሰስ ነው። ያ ሲስተማቲክ እና ሳይንቲፊክ ፕሮሰስ ደግሞ ለምን የምንጠቀምበት ነው ካል ቱ ዲስከቨር አንሰር ቱ ኩዌስችንስ በቀላሉ መመለስ የማንችላቸው ጥያቄዎች ወይ ደግሞ በቀላሉ ሶሉሽን ልናገኝላቸው የማንችላቸው ፕሮብለሞች አሉ። ሪሰርቼብል ፕሮብለም የምንላቸው ማለት ነው። ፕሮብለም ሁሉ ሪሰርቼብል አይደለም። ለምሳሌ አኖሩ ወይ ደግሞ ኩዌስችኖች ሲኖሩን ያንን ጥያቄ ለመመለስ እና ሶሉሽን ለማግኘት ሪሰርች እንሰራለን። ይሄ ዋናው የሪሰርች ኦብጀክቲቭ ነው። ስለዚህ የሪሰርች ዋናው ዓላማ ቱ አንከቨር ዘ ትሩዝ ዛት ኢዝ ሂድን ኦር ኖት የት ዲስከቨርድ እውነትን ማግኘት ነው። እውነትን ፈልጎ ማግኘት ነው የሪሰርች ዓላማ። ሪሰርች እውነት ነው፣ ሳይንቲፊክ ነው፣ ሲስተማቲክ ነው፣ እውነት ነው። በሪሰርች የተደገፈ ነው ሲባል ሁሉን ነገር ትረስት እናደርጋለን። ስለዚህ ሪሰርች ዓላማው ዋናው ነገር አንከቨርድ የሆነ የተደበቀን እውነት የማግኘት በቀላሉ ሶሉሽን ለማይገኝላቸው ፕሮብለሞች ሶሉሽን የማግኘት ስራ ነው የምንሰራው። ዓላማውም ያ ነው። ሌላ ማኔጀሮች አሉ፣ ፖሊሲ ሜከሮች አሉ፣ ስኮላሮች አሉ። እነዚህ ሰዎች ዲሲሽን ሜክ ያደርጋሉ። ያን ዲሲሽን ሜክ ሲያደርጉ የሚያስፈልጋቸው መረጃ አለ ወይም ደግሞ ኤቪደንስ ቤዝድ የሆነ ዲሲሽን ሜክ ማድረግ ለየትኛውም ተቋም የተሻለ ውጤታማ ያደርጋል። ስለዚህ ለነዛ ዲሲሽን ሜከሮች ኦር ፖሊሲ ሜከሮች ምን ማቅረብ ነው የሪሰርች ዋናው ዓላማ? ኤቪደንስ የሚሆን ነገር ማቅረብ፣ ኢንፎርምድ ዲሲሽን ሜክ እንዲያደርጉ ማለት ነው። ይሄ ጠቅለል ያለው ዓላማው ነው። ኮታሪ ሪሰርች ኦብጀክቲቭን ከሪሰርች ታይፕ ጋር አገናኝቶ ኤክስፕሌን ያደርገዋል። ለምን ሲባል ሁለቱን የምንነጣጥላቸው አይደሉም። ሪሰርች ኦብጀክቲቭ ማለት የሪሰርች ሙሉ የአንድ ሪሰርች ሙሉ የፔፐሩ ሙሉ ስትራክቸር ፎርም የሚደረገው ቤዝድ ኦን ሪሰርች ኦብጀክቲቭ ነው። ሪሰርች ኦብጀክቲቭን ተከትሎ ነው። ለምሳሌ ስኮፕ ብንል ሪሰርች ኦብጀክቲቭን ተከትሎ ነው። እንደው በአጠቃላይ ራንደም ሊላንሳ ብዬ ነው። ሊትሬቸር ሪቪው ብንል ኦብጀክቲቭን ተከትለን ነው። ሜቶዶሎጂ ወይ ደግሞ ሜትድስ ብንል ሪሰርቹን ተከትለን ነው። አናሊሲስ የምንጽፈው ሪሰርቹን ተከትለን ነው። ሪኮሜንዴሽን ኮንክሉዥን የምንጽፈው ሁሉም ኦብጀክቲቭን ቤዝ አድርገን ነው ወይ ደግሞ ኦብጀክቲቭ ላይ ተመርኩዘን ነው። ስለዚህ ሪሰርች ኦብጀክቲቭ ምንን ያሳየናል ወይ ደግሞ ምን ኤክስፕሌን ያደርግልናል ስንል ሪሰርቹ ምንድነው ሊሰራ የፈለገው ወይ ደግሞ ዋት ስተዲ ኢንተንድድ ቱ አቺቭ ምንድነው ሪሰርቹ ሊያሳካ የፈለገው የሚለውን ነው የሚነግረን። ታይፕ ኦፍ ሪሰርች ደግሞ ከሪሰርች ኦብጀክቲቭ የምንነጥለው አይደለም። የሪሰርች ኦብጀክቲቫችን የሪሰርቹን ታይፕ ይነግረናል። ታይፑ ምንድን ነው ኤክስፕሌን የሚያደርግልን ሃው ዶስ ኦብጀክቲቭ ካን ቢ አቺቭድ የሚለውን ያሳየናል። ለምሳሌ የሪሰርቻችን ታይፕ ኤክስፕላናቶሪ ከሆነ ምን አይነት እንዴት ነው ያንን ኦብጀክቲቭ አቺቭ የምናደርገው፣ ኤክስፕሎራቶሪ ከሆነ ዲስክሪፕቲቭ ከሆነ የሚለውን የሚነግረን ማን ነው? ሪሰርች ታይፑ ነው ማለት ነው። ሌላኛው ሪሰርች ኦብጀክቲቫችን ክሊር ሲሆን ሪሰርች ዲዛይን ለመምረጥ ዴታ ኮሌክሽን ቱል አናሊሲስ ቴክኒክ ለመምረጥ ቀላል ይሆንልናል። ምክንያቱም ሪሰርች ኦብጀክቲቫችን ክሊር የሆነ ከሆነ ሪሰርች ታይፑን እናውቃለን። ከዛ ሪሰርች ዲዛይናችን ምን ሊሆን ይችላል፣ ዴታ ኮሌክሽን ሜቶዳችን ምን ሊሆን ይችላል፣ አናሊሲስ ቴክኒካችን ምን ሊሆን ይችላል የሚለውን ኢዚሊ አይደንቲፋይ ማድረግ እንችላለን ማለት ነው። የመጀመሪያው ታይፕ ኦፍ ሪሰርች ኦብጀክቲቭ አኮርዲንግ ቱ ኮታሪ ምንድነው? ኤክስፕሎራቶሪ ሪሰርች ነው። ኤክስፕሎራቶሪ ሪሰርች ኤም የሚያደርግ ወይ ደግሞ አላማው ምንድን ነው ካል to gain insight or initial insight to clarify the problem and also identify key variables. ኤክስፕሎራቶሪ ሪሰርች የምንሰራው በአንድ ኢሹ ላይ በቂ እውቀት ሳይኖር ሲቀር ወይም ደግሞ በቂ ዶክመንት ሳይኖር ሲቀር በቂ ሊትሬቸር ሳይኖር ሲቀር ነገርየው አዲስ ሆኖ ሊሆን ይችላል ወይ ደግሞ በደንብ ጥናት ያልተሰራበት ኤሪያ ሆኖ ሊሆን ይችላል። ስለዚህ የኤክስፕሎራቶሪ ሪሰርች አላማው ከነገርየው ጋር ወይ ደግሞ ካነሳነው ጉዳይ ጋር ትውውቅ ማድረግ ነው። መች ነው ይሄንን ሪሰርች የምንሰራው? when a problem is not clearly defined or when limited information is available ፕሮብለሙ በትክክል ዲፋይን ሳይደረግ ሲቀር በቂ ኢንፎርሜሽን በቂ መረጃ ሳይኖር ሲቀር ኤክስፕሎራቶሪ ሪሰርች እንሰራለን። ኦብጀክቲቫችን ምንድነው ማለት ነው? ፕሮብለሙን ክሊርሊ ዲፋይን ማድረግ እና ደግሞ ቴምፖራሪ ወይም ደግሞ ቴንታቲቭ የሆነ ሃይፖቴሲስ ስቴት ማድረግ ቴስት ማድረግ አይደለም፣ ሃይፖቴሲስ ሴት ማድረግ ሃይፖቴሲስ ኢስታብሊሽ ማድረግ። ስለዚህ
ፕሮብለምን ስትራክቸር ለማድረግ እና ቴንታቲቭ ሃይፖቴሲስ ስታብሊሽ ለማድረግ የምንሰራው ሪሰርች ምን ይባላል? ኤክስፕሎራቶሪ ሪሰርች ይባላል። ስለዚህ ኦብጀክቲቫችን ፕሮብሌሙን ክሊርሊ ዲፋይን ማድረግ እና ሃይፖቴሲስ ኢስታብሊሽ ማድረግ ነው ማለት ነው። ለምሳሌ ቱ አይደንቲፋይ ኤንድ ካቴጎራይዝ emerging issues that influence the adoptions of digital payment system among small and medium enterprises ለምሳሌ ኢን አዲስ አበባ ኢን ኢትዮጵያ ልንል እንችላለን። ኬዝ ኤሪያውን ስፔሲፋይ ልናደርግ እንችላለን። ስለዚህ ይሄ አሁን ምንድነው አላማው እዚህ ጋር አይደንቲፋይ ኤንድ ካቴጎራይዝ ነው የሚለው። ይሄ ማለት ምን ማለት ነው? ለዲጂታል አዶፕሽን ፋክተሮች ምን እንደሆኑ አይታወቁም ማለት ነው። አይታወቁም ገና ወይ ደግሞ በቂ ሊትሬቸር የለም፣ ዶክመንትድ የሆነ መረጃ ወይ ደግሞ ሶርስ የለንም። ስለዚህ አሁን ምን ማድረግ ነው አላማችን ማለት ነው? መጀመሪያ ፋክተሮቹ ምን ሊሆኑ ይችላሉ የሚለውን አይደንቲፋይ እናደርጋለን። ከዛ ደግሞ እነዛን ፋክተሮች ካቴጎራይዝ እናደርጋቸዋለን። ለምሳሌ ቴክኖሎጂካል ፋክተር ብለን አንድ ካቴጎሪ ልናወጣ እንችላለን። ኦርጋናይዜሽናል ፋክተር ብለን ሌላ ካቴጎሪ ልናወጣ እንችላለን። ከስተመር ሪሌትድ ፋክተር፣ ስኪል ሪሌትድ ፋክተር፣ እንደዚህ እያል ካቴጎራይዝ አድርገን እናስቀምጣለን ማለት ነው። ስለዚህ የኤክስፕሎራቶሪ ሪሰርች አላማው ፕሮብለምን ዲፋይን ማድረግ እና ሃይፖቴሲስ ቴንታቲቭ ሃይፖቴሲስ ኢስታብሊሽ ማድረግ ነው። ሌላኛው ዲስክሪፕቲቭ ሪሰርች ነው። ዲስክሪፕቲቭ ሪሰርች ምንድነው የሚያደርገው ስንል ወይ ደግሞ ኦብጀክቲቫችን ምንድነው ዲስክሪፕቲቭ ሪሰርች ስንሰራ ስንል ቱ አኪሬትሊ ዲስክራይብ ዘ ካራክተሪስቲክስ ኦፍ አን ኢንዲቪጁዋል ሲቹዌሽን ኦር ግሩፕ ምን ማድረግ ነው? ጀስት ዲስክራይብ አሲቲዝ ነው። ሲቹዌሽኑን አሲቲዝ አስ ኢት ኤግዚስት ዲስክራይብ እናደርጋለን። የሚመልስልን ጥያቄ ምንድን ነው? ለምሳሌ ሁ ኢንቮልቭድ ኤጅ ግሩፕ ወይ ደግሞ ጀንደር ወይ ኤትኒክ ግሩፕ ወይ ሪሊጅን ግሩፕ ሊሆን ይችላል። ማን ነው እዛ ኢሹ ውስጥ ኢንቮልቭ ያደረገው የሚለውን ለማውጣት ከፈለግን ኤክስ ዋይ ዜድ ብለን ነው የምናስቀምጠው። ዴር ኢዝ ኖ ላይክ አዲሽናል ኤክስፕላኔሽን አይፈልግም። ዋት ኢዝ ሃፕኒንግ ምንድን ነው የተፈጠረው እዛ ነገር ላይ እንደዚህ ዌር ዳዝ ኢት ኦከርስ ጀስት ፕሌሱን ነው እንደዚህ ቦታ ዌን ታይም ነው ሌላ ኤክስፕላኔሽን አይፈልግም። ከዛ ግን ብዙ ጊዜ ማይመስለን ሊመለስ ማይችል የሚመስለን ዲስክሪፕቲቭ ስር ሃው የሚለው ጥያቄ ነው። ሃው የሚለው ኮዝ ኤንድ ኢፌክት ሪሌሽንሽፕን አያጠናም። ዲስክሪፕቲቭ ምንድነው የሚያደርገው? ሃው ኢት አፒርስ፣ ሃው ኢት ቢሄቭስ፣ ሃው ኢት ኦከርስ የሚለውን ግን ይመልስልናል። ጀስት ዲስክራይብ ለማድረግ ማለት ነው። ፎር ዘ ፐርፐዝ ኦፍ ዲስክሪፕሽን ኦንሊ ማለት ነው። ይሄ ዲስክሪፕቲቭ ሪሰርች ኦብጀክቲቭ እንለዋለን። ለምሳሌ ዲተርማይን ዘ ፍሪኩዌንሲ ኦፍ ኦንላይን ፐርቼዝ ቢሄቪየር አመንግ አርባን ኮንሱመርስ ካል ፍሪኩዌንሲ ኦፍ ፐርቼዛቸው ምን ይመስላል? ወይ ደግሞ ሃው ፍሪኩዌንት ሃውን ነው የሚመልስልን ይሄ how it occurs, how often it occurs, how frequent they purchase online የሚለውን ነው የሚያሳየን። ሁ ካልን ደግሞ እዚህ ጋር የኛ ግሩፕ ማን ነው? አርባን ኮንሱመር። ሩራል ኮንሱመር ቢሆን ሌላ የተለየ ኮምፕሊትሊ የተለየ አይነት ፋይንዲንግ ልናገኝ እንችላለን። ስለዚህ ሁ ስንል አርባን ኮንሱመር ኤንድ ሃው ስንል ሃው ፍሪኩዌንት የሚለውን ያሳየናል ማለት ነው። ይሄ ዲስክሪፕቲቭ ለን። ሶስተኛው ዲያግኖስቲክ ሪሰርች ኦብጀክቲቭ ነው። ዲያግኖስቲክ ሪሰርች ላይ ደግሞ ኦብጀክቲቫችን ምንድን ነው? ቱ ዲተርማይን ዘ ፍሪኩዌንሲ ኦፍ ኦከረንስ ኦፍ አን ኢቨንት ኦር ኢትስ አሶሲዬሽን ዊዝ አዘር ቫሪያብልስ። ስለዚህ ፍሪኩዌንሲ ኦፍ ኦከረንስ የሆነ ነገር ሃው ፍሪኩዌንት ኢት ኦከርስ፣ እንደገና ደግሞ አሶሲዬሽን በሁለት ቫሪያብሎች መካከል ያለውን አሶሲዬሽን ኮዝ ኤንድ ኢፌክት ሪሌሽንሽፕ አይደለም፣ አሶሲዬሽን ወይም ሪሌሽንሽፕ ነው። ኮዝ ኤንድ ኢፌክት ላይሆን ይችላል። ኮዝ ኤንድ ኢፌክት ካል ኤክስ ዋይን አፌክት ያደርጋል ማለታችን ነው። ዲያግኖስቲክ ሪሰርች ላይ ግን ኢትስ ኖት ላይክ ነሰሰርሊ ኮዝ ኤንድ ኢፌክት ሪሌሽንሽፕ መሆን አይጠበቅበትም። ሁለቱ ሪሌሽንሽፕ አላቸው ወይስ የላቸውም የሚለውን ብቻ ነው ቴስት የምናደርገው ማለት ነው። ይሄ ደግሞ ጀስት ኮሪሌሽን ራን አድርገን ኤክስ እና ዋይ አሶሲኤትድ ናቸው ወይም ደግሞ ሪሌሽንሽፕ አላቸው ስትሮንግሊ ሪሌትድ ናቸው ካል በቂ ነው ማለት ነው። ጀስትን አፌክት የሚያደርገው የሚል ነገር ውስጥ መግባት አይጠበቅብንም ማለት ነው። ለምሳሌ how often customers switch brands and whether it is associated with price or service quality የሚለውን ማጥናት ብንፈልግ ከስተመሮቹ በየምን ያህል ጊዜው ብራንድ ይቀይራሉ የሚለውን ነው የሚያሳየን። ይሄ ፍሪኩዌንሲን ነው ፍሪኩዌንሲ ኦፍ ኦከረንስን ነው የሚያሳየን። አሶሲዬሽን ጋር ስንመጣ ደግሞ ይሄ ከስተመሮቹ ስዊች ማድረጋቸው ከፕራይስ እና ከኳሊቲ ጋር ይገናኛል ወይስ አይገናኝም ነው። የቱን አፌክት ያደርጋል የሚል ነገር ውስጥ አልገባንም። አሶሲዬትድ ናቸው ወይስ አይደሉም? ስለዚህ እዚህ ጋር ስትሮንግ ሪሌሽንሽፕ አላቸው ወይስ የላቸውም የሚለውን ነው ማለት ነው የምናጠናው። ለምሳሌ ደግሞ የቅድሙን ብናይ አይደንቲፋይ ዘ ፋክተርስ ኢንፍሉዌንሲንግ ኦንላይን ፐርቼዝ ቢሄቪየር አመንግ አርባን ኮንሱመርስ።
ቅድም ዲስክሪፕቲቭ ላይ ያየነው ኦብጀክቲቭ ነው። ይሄ እዛ ጋር ቅድም ዲስክሪፕቲቭ ነበር፣ አሁን ደግሞ ዲያግኖስቲክ ሆኖ መጣ ማለት ነው። ዲያግኖስቲክ ሲሆን ምን አደረግን? አይደንቲፋይ ፋክተርስ። ቅድም ምን ያህል ጊዜ ይገዛሉ ነበር፣ ሃው ፍሪኩዌንት ዴይ ፐርቼዝ። አሁን ደግሞ ፋክተሮቹ ምንድን ናቸው? ኦንላይን ፐርቼዝን በአርባን ኮንሱመሮች ለአርባን ኮንሱመሮች ኦንላይን ፐርቼዝን ኢንፍሉዌንስ የሚያደርጉ ፋክተሮች እነማን ናቸው የሚለውን አይደንቲፋይ ማድረግ ነው። ለዚህ እዚህ ጋር ምንድነው ራን ማድረግ የሚጠበቅብን? ኮሪሌሽን ጀስት አሶሲዬሽን ነው ቼክ የምናደርገው። አራተኛው ምንድነው? ሃይፖቴሲስ ቴስቲንግ ሪሰርች ወይም ደግሞ ኤክስፕላናቶሪ የምንለው ሪሰርች ነው። እዚህ ጋር ምንድነው የምናደርገው? አላማው ምንድነው? የዚህ ሪሰርች ኦብጀክቲቭ ምንድነው? to test hypothesis about the causal relationship between variables። እዚህ ጋር ነው አሁን ኮዝ ኤንድ ኢፌክት ሪሌሽንሺፕን ቴስት የምናደርገው ማለት ነው። ኤክስ እና ዋይ የሚባሉ ቫሪያብሎች አሉ። ኤክስ ለምሳሌ ኢንዲፔንደንት ቫሪያብል ነው፣ ዋይ ደግሞ ዲፔንደንት ቫሪያብል ነው። ስለዚህ እነዚህ ሁለቱ መካከል ያለው ሪሌሽንሺፕ ምን ይመስላል? ፖዚቲቭ ሪሌሽንሺፕ አላቸው፣ ኔጌቲቭ ሪሌሽንሺፕ አላቸው፣ ሲግኒፊካንት ነው፣ ኢንሲግኒፊካንት ነው፣ ሞዴሬት ነው፣ ዋቴቨር የሚለውን የምናይበት ኤክስፕላናቶሪ ሪሰርች ይባላል። ይሄ ሪሰርች ለምንድን ነው የሚጠቅመን ካል ቱ አክሰፕት ኦር ሪጀክት ሃይፖቴሲስ ምን አድርገን ዩዚንግ ስታቲስቲካል ቱልስ ኦር ሜትድስ ተጠቅመን እንደ ሪሰርቻችን ታይፕ የተለያዩ ሜትዶችን ልንጠቀም እንችላለን። ያንን ተጠቅመን ሃይፖቴሲስ ቴስት እናደርጋለን። ለምሳሌ the impact of advertising expenditure on sales performance የሚል ሪሰርች ብሰራ ይሄ ምንድነው? ኤክስፕላናቶሪ ሪሰርች ነው። ሁለቱ ቫሪያብሎች ክሊርሊ ኖውን ናቸው። ኢንዲፔንደንት ቫሪያብሉ ይታወቃል፣ ዲፔንደንት ቫሪያብሉ ይታወቃል። ኢንዲፔንደንት ቫሪያብላችን እዚህ ጋር አድቨርታይዚንግ ኤክስፔንዲቸር ነው። ዲፔንደንት ቫሪያብላችን ደግሞ ሴልስ ፐርፎርማንስ ነው። ስለዚህ ጥናት የተደገፈ ቫሪያብል አይደንቲፋይ አድርገናል ማለት ነው። ካሁን በፊት የሰሩ ሪሰርቸሮች እነዚህ ቫሪያብሎች ሪሌሽንሺፕ እንዳላቸው ኮንፈርም አድርገዋል። ሶ ያንን ተጠቅመን ደግሞ እና እኛ ፓርቲኩላር ስተዲ ኤሪያችን ጋር ኤክስፔንዲቸር አድቨርታይዚንግ ኤክስፔንዲቸር ሲጨምር ሴልስ ፐርፎርማንስ ይጨምራል የሚል ሃይፖቴሲስ ስቴት አድርገን ያንን ቴስት ማድረግ እንችላለን ማለት ነው። ይሄ ኮታሪ እነዚህን አራቱን እንደ ፋውንዴሽናል ሪሰርች ኦብጀክቲቭ ካስቀመጠ ወይ ደግሞ ክላሲክ ሪሰርች ኦብጀክቲቭ ብሎ ካስቀመጠ በኋላ እነዚህ ብቻ ናቸው የሚለውን ስናነሳ ግን እነዚህ ብቻ አይደሉም። ሪሰርች ይሄ ብቻ አይደለም። የሪሰርች ኦብጀክቲቭ እነዚህ አራቱ ብቻ አይደሉም። ተጨማሪ ሪሰርች ኦብጀክቲቮች ወይ ደግሞ ሌሎችም አይነት ሪሰርች ኦብጀክቲቮች አሉ። ለምሳሌ ኢቫሉዌቲቭ ሪሰርች ምንድነው? ተቋማት የተለያዩ ፕሮግራሞችን ኢምፕሊመንት ያደርጋሉ። ለምሳሌ ትሬኒንግ ሰጥተው ሊሆን ይችላል ለድርጅቱ ወይም ለተቋሙ ሰራተኞች። ስለዚህ የዛን ትሬኒንግ ኢፌክቲቭነስ ሜዥር ማድረግ ቢፈልጉ ኢቫሉዌቲቭ ሪሰርች ይሰራል። ስለዚህ ከትሬኒንጉ በፊትና በኋላ ያለውን አይተን ትሬኒንጉ ለውጥ አምጥቷል፣ ኢምፕሎይ ፐርፎርማንስ ኢምፕሩቭ አድርጓል ከትሬኒንጉ በኋላ ወይም ደግሞ እንደዚህ ሆኗል ለማለት የምንጠቀምበት ወይ ደግሞ ፖሊሲ ኢምፕሊመንት ከተደረገ በኋላ የፖሊሲውን ኢፌክቲቭነስ ለማየት ኢቫሉዌቲቭ ሪሰርች እንሰራለን። ሌላኛው አፕላይድ ሪሰርች ነው። አፕላይድ ሪሰርች ደግሞ ፕራክቲካል የሆነ ፕሮብለም ሶልቭ ለማድረግ ስንፈልግ ሪል ወርልድ ቢዝነስ ፕሮብለሞችን ሶልቭ ማድረግ ስንፈልግ ደግሞ አፕላይድ ሪሰርች እንሰራለን። ሌላኛው ቤዚክ ወይም ደግሞ ፋንዳሜንታል ሪሰርች የምንለው ነው። ይሄ ደግሞ ቲዮሪቲካል ኖሌጃችንን ኤክስፓንድ ማድረግ ስንፈልግ የምንሰራው የሪሰርች አይነት ወይም ደግሞ ኦብጀክቲቭ ነው ማለት ነው። እነዚህ አሁን ያልናቸው እነዚህ ሶስቱ ኦብጀክቲቮች ኢንዲፔንደንት ናቸው ወይ ካልን ኢንዲፔንደንት አይደሉም። ኦቨርላፕ ያደርጋሉ ከአራቱ ክላሲክ ብለን ቅድም ካስቀመጥናቸው ኦብጀክቲቮች ጋር ዲፔንዲንግ ኦን ዘ ፐርፐዝ ኤንድ ኮንቴክስት ኦፍ ዘ ስተዲ ኦቨርላፕ ያደርጋሉ። አንድ ሪሰርች ውስጥ ሁለት አይነት ሶስት አይነት ወይ ደግሞ ሁለት ሶስት ኦብጀክቲቭ ሊኖረን ይችላል። አንድ ሪሰርች ሲሰራ አንድ ኦብጀክቲቭ ብቻ ነው ያለው የሚል አይነት ኢንቴንሽን እንዳይኖረን ነው። ሁለት ሶስት አይነት ኦብጀክቲቭ በአንድ ሪሰርች ውስጥ ሊኖረን ይችላል። ዋናው ነገር ግን ማወቃችን ነው። ምን አይነት ሪሰርች ነው እየሰራን ያለ ነው። ኦብጀክቲቫችን ምን ማድረግ ነው? ዲስክራይብ ማድረግ ነው? ኤክስፕላናቶሪ ነው ወይስ ደግሞ ኤክስፕሎር ማድረግ ነው? ኦብጀክቲቫችን የሚለውን እንድናውቅ ነው ማለት ነው። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ለተጨማሪ ቪዲዮ ኢትዮ ቢዝነስ አካዳሚን ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አመሰግናለሁ። መልካም ጊዜ